ለሰው የሚሰጡት ሪስፔክት፣ ለሴት ልጅ የሚሰጠው ሪስፔክት በቃ እንደ አስተናጋጅ ሳይሆን እንደ ሴተኛ ዳሪ ነው ሰው የሚያየን ምናምንና የዘመመ ቤቴ ድህነቴን ንቀሽ ሰሞቼ ናችሁ፣ በቃ ቤተሰቦቼ ናችሁ። ቤተሰብ የለኝም። ይኸው እንደምታዩት ባዶ ቤት ብቻዬን ነው የምኖረው። ማንም የለኝም እና ሰላም ሰላም፣ ውድ ነው የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። ሰላምና ጤናው ከእናንተ ጋር ይሁን። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በጣም ሰሞኑን ቆየው ቤቴ ውስጥ ቪዲዮ ከሰራ አይደለ ቤቴን ካሳየኋችሁ ምናምን ነገር ቆየው የሆነ ውጭ ላይ ትንሽ እንትን አልኩኝና ቤቴን ካያችኋት ቆየው እና ዛሬ ቤቴ ነው ያለሁትኝ። የራሴ ቤት ነኝ። እንደ አጋጣሚ ስራ ከሰዓት ነኝ። ከ8 ሰዓት በኋላ ነው ስራ የምገባው እስከ ማታ 3 ሰዓት ባለው ነው ዛሬ እና ጠዋት አሁን 6 ሰዓት አካባቢ ነው። ወደ 6 ሰዓት አካባቢ ነው እና ቤት ነኝ እና ለምን ቤቴ ከስንት ጊዜ በኋላ በፊት አሳያችሁ ነበራ። የሆነ ሰሞን የገባው ሰሞን በደንብ ከቤተሰቦች ጋር ያለኝ ነገር እንትን ነበርና ቤቴን የገዛሁትን እቃ ሙሉ ነገር ነበር ማሳያችሁ። ከዛ ስራ ከጀመርኩ በኋላ ግን ሙሉ ወደ ስራ ላይ ሆነ ትኩረቴና አልተመቸኝም። ወደ ቤት አምጥቼ ያለውን ነገር የቤቴን ሁኔታ ምናምን ማሳየት ለዛ ነው የጠፋሁት እያላሳየኋችሁ ቤተሰብ እና ሰሞኑን ትንሽ ጥሩ ሁኔታ ላይ አልነበርኩም። ስራውን ትንሽ ከበደኝ ስላችሁ ስራ ቦታ ላይ ያለው ነገር ያው ትንሽ ትረዱኛላችሁ፣ ሴቶች እስከናችሁ ትረዱኛላችሁ ተስፋ አድርጋለሁ። ማለት ሆቴል ቤት መስተንግዶ ማለት ትልቅ ሆቴል ነው፣ ባለ 3 ኮከብ ሆቴል ነው እና ትንሽ እዛ ያለው ነገር በእርግጥ ስራው አሪፍ ነው፣ ብር በጣም ባይሆንም እንደ ቲፕ ምናምን ይኖረዋል፣ አሪፍ ነው። ግን ደግሞ ትንሽም በዛው ልክ ችግር አለው እና ትረዱኛላችሁ ተስፋ አድርጋለሁኝ። እና ያለው ለሰው የሚሰጡት ሪስፔክት፣ ለሴት ልጅ የሚሰጠው ሪስፔክት በቃ እንደ አስተናጋጅ ሳይሆን እንደ ሴተኛ ዳሪ ነው ሰው የሚያየን ምናምንና በጣም ይጨንቃል፣ ያስጠላል ያለው ነገር። በቃ የሆነ ሰዓት ምርር ነው የሚላችሁ ማለት ነው። ምርር እየሰራችሁላ በጣም ይሰለቻችኋል የሆነ ሰዓት ላይ እና በቃ እንደዛ ሆኖ ነው እኔ ስልችት ብሎኝ በቃ ከዚህ ሁላ ብጠፋስ ሌላ ሀገር ብሄድስ አይነት ኬዝ ያሰብኩትኝ ማለት ነው እና እንደዛ ነገር ያሰብኩት በዛ ጉዳይ ነበረ እና በጣም መክራችሁኛል፣ ደውላችሁ የምር በጣም ስልኬ እየተደወለልኝ ነበር፣ እያወራችሁኝ ነበር። ይሄ የአረብ ሀገር እናንተም እዛ ስለሆናችሁ ላይፉን ስለምታውቁት እዛ ያለው ነገር ስለምታውቁት ብዙ ነገር ነግራችሁኛል፣ ብዙ ነገር ሼር አድርጋችሁኛል። ይቅርብሽ እዛ ያለው ነገር ጥሩ አይደለም ብላችሁኛል። እናም እኔ ሲጀመር ፋሞቼ ናችሁ፣ በቃ ቤተሰቦቼ ናችሁ። ቤተሰብ የለኝም። ይኸው እንደምታዩት ባዶ ቤት ብቻዬን ነው የምኖረው፣ ማንም የለኝም እና በቃ ከቤት ከወጣ በኋላ ያላችሁ ቤተሰቦቼ ናችሁ፣ እህቶቼ፣ ዘመዶቼ ናችሁ እና እኔ ማን ስላለኝ ነው እናንተ ምክር ማልሰማው? ማን ስላለኝ? ማንም የለኝም እኮ ከእናንተ ውጪ ማንም ስለሌለኝ ምክራችሁን መቀበል ግዴታዬ ነው። ወድጄ ሳይሆን ተገድጄ ነው ግዴታችሁን በግዴታ ነው ምክራችሁን የምቀበለው እና ነግራችሁኛል። የነገራችሁኝን ነገር ተቀብያለሁ። በእርግጥ ስራው በጣም መጥፎ ስለሆነ እና እንደዚህ አይነት ሀሳብ ያሰብኩት እንጂ እንደዚህ አይነት ሀሳብ እንኳን ልክ እንዳልሆነ አውቃለሁኝ። ግን ስራው ትንሽ ጥሩ ስላልሆነ ነው እና ያቡ ትናንት ቪዲዮ አይታችሁ ከሆነ ደስ የምትል ስጦታ ሰጥቶኛል እና ከዛ በኋላ ደግሞ ስራ እንደሚፈልግልኝ ቃል ገብቶልኛል። ሌላ ስራ እያፈላለገልኝ ነው እና ፈጣሪ ብሎ ሌላ ስራ ከተገኘ ደስ ይለኛል፣ ስራው ቀይረዋለሁ። ግን ባለው ጊዜ ግን በቃ ስራውን ለመቀጠል ወስኛለሁኝ። ስራውን እየቀጠልኩ የሰራሁኝ ነው ያለሁትኝ። ምንም ማድረግ አይቻልም እና ስራውን እስኪገኝ ድረስ ሌላ ስራ እሱን እቀጥላለሁ ቤተሰብ እና ዛሬ ቤቴ ነኝ እና ደግሞ ከሰኔ ላይ ተመራቂ ነኝ። 1-2 ወር ነው መሰለኝ የቀረው፣ ሰኔ ላይ እመረቃለሁ ቤተሰብ እና እስከዛ ትንሽ 1-2 ወር ነው የቀረኝ ክላስ ማለት ነው። ከዛ በኋላ እመረቃለሁ፣ ጨርሳለሁ ክላሴን። ፈጣሪ ካለ እንግዲህ በክላስም አሪፍ ስራ ሊኖር ይችላል። ለዚህ ትንሽ ጊዜችን 2 ወር ታግሽ ያለውን ስራ መስራት አይከብደኝም። እስካሁንም ያለውን ታግሽ ያለውና እና ቤተሰብ ዛሬ ቤቴ እስከ ከሰዓት ድረስ ያለው ቤት ነኝ። ሰሞኑን ቤቴን አይቼው አላውቅም። የሚገርማችሁ ትንሽ ጥሩ ሙሉ ላይ አልነበርኩም። በጣም በቃ የሚያስጠላ አይነት ሁኔታ ላይ ነው ያሉት እና የሆነ አይኔን ጨፍኜ እገባለሁ፣ አይኔን ጨፍኜ እወጣለሁ። ቤቴን ማስተካከል፣ ምግብ መስራት ምናምን ትቼዋለሁ ማለት ነው። በቃ ምግብ እዛው እበላለሁኝ፣ እገባለሁ፣ የሆነ ነገር በልቼ ተኛለሁ ማለት ነው።
እና ማስተካከል ማጽዳት የሚባለው ነገር ትቼዋለሁኝ። አጽድቼ አላቅም ቤቴን። ዛሬ ነው ያየኋትኝ። በቃ ዛሬ ነው ወደ ራሴ የተመለስኩት ሁላ ዛሬ ነው። ጸበል ጀመርኩ፣ ቤተክርስቲያን መሄድ ጀመርኩ ምናምን እና ወደ ራሴ እየተመለስኩ ነው። እና ቤቴን ለምን አላጸዳም ብዬ አሰብኩና ከእናንተ ጋር አብረን አጽድተናት አብረን ፋፈሻግተን ወደ ስራ ቦታ እሄዳለሁ ማለት ነው ቤተሰብ። እና እስከ ቪዲዮ መጨረሻ አብራችሁን ቆዩ። ስለምትወዱኝ በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ላይክ፣ ሼር፣ ሰብስክራይብ በደንብ አድርጉ ቤተሰብ። እና አብረን ወደ ስራ። ካሜራ የሚይዝልኝ ሰው ፈልግና ከውጪ ካሜራ አስይዛለኝ። አብራችሁን ቆዩ። እሺ ቤተሰብ፣ ቤት ማጽዳት ከመጀመሬ በፊት ሰሞኑን ፊቴ ትንሽ እያለ ነው። ብጉር የሆነ ነገሮች እየወጣጣብኝ ካሜራ ላይ በደንብ አይታይም፣ ግን ሽፍ ሽፍ እያለብኝ ነው። እና አንድ ጓደኛዬ ሀሴት ናት፣ ታውቋታላችሁ ይሆናል። እና እርድና ምንድነው የሆነ ነገር አምጥታለኝ ጥሩ ነው መቀባት ተቀቢ ምናምን ብላኝ ሰጥተኛለች። እና ቤቱን እስከጸዳዳ ድረስ እሱን እቀባዋለሁ። ሞክሬው አላውቅም፣ ግን አሪፍ ነው ስትለኝ ጊዜ ዝም ብዬ ተቀብያታለሁ። እና በክዳን የወጣበትኳትኝ እስቲ አሪፍ ከሆነ አብረን ሞክረውና ካጸዳልኝ ፊቴን እነግራችኋለሁ። እርድና ቀስል ነው እነግራችኋለሁ። ቤቴን ማጽዳት እስከጀምር ድረስ ይሄን ልቀባባ። የዘመመ ቤቴ ድህነቴን ንቀሽ እንዲያው ያለ ስሜ ኃጢአቴን አክብደሽ ልባን አልሽም እንጂ ዓለምም ጌታውን ወንበዴ ሲያረገው ግርግም መወለዱን የነጠበ ጨርቁን ኃጢአት አርግቦበት ነው። ጻድቅ ስራው ያስኮነነው እውነቱ ነው ያሰቀለው። ጻድቅ ስራው ያስኮነነው እውነቱ ነው ያሰቀለው። ማጣት ማለት ላለመዲ ፍየል ወዲያ ሽመል ወዲህ ማጣት ማለት ላለመዲ ፍየል ወዲያ ሽመል ወዲህ አየየየየ ኦ ኦ ኦ ስትገፊ ልቤ ቢያዝንብሽም ስተትሽን ልደግመው። እሺ ቤተሰብ ፊት አጥቤያለሁ። እርዱ ለውጥ ያምጣ አላውቅም። ይኸው እዩት፣ ቀላው ልበል የሆነ ያክል ፊቴን ጽድት አድርጎታል መሰለኝ። የሆነ ያክል ለውጥ አለው መሰለኝ። እዚህ አካባቢ በጣም ተቃቅሬ ነበር እና ትንሽ ለውጥ አለው። እና እርድና ቀስል ነው የሚባለው። እዛ ሀገር አለ ውጭ ሀገር እኔ እንጃ፣ ግን እኛ ሀገር አለ። እኔም ገዝቼ የለም ሀሴት ናት ያመጣችልኝና አሪፍ ነው ተቀቢው ብላኝ ፊቴ በጣም ተበላሽቶ አይታኝ ትናንትና አመጣችልኝ። ተቀቢው ላይ ነበር እና ቤት ስላላልኩ ነበር የተቀባሁት። ዛሬ ግን አጋጣሚ ሳገኝ ተቀብቻለሁ እና ቤቴን አስተካክያታለሁ።
እሺ ቤተሰብ አብራችሁ ስለዋላችሁ ደስ ብሎኛል። ምግቤን በልቼ ቤቴን አስድቼ ፏፈሻ አድርግቻት እንደዚህ አሁን የስራ ሰዓት ስለደረሰ 8 ሰዓት ሆኗል። እንደውም ትንሽ አርፍጃለሁኝ። ስለደረሰ ወደ ትምህርት ወደ ስራ ልሄድ ነው እና አብረን እንውጣ። በቃ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እወዳቸዋለሁ። ሰላም